ለመደማመጥ ፈቃድ ለመደማመጥ አውድ ብዛም የለም። እኔ ያልኩት ትክክል ነው እሱ ካልሆነ የሚል አቋሞች ይበዛሉ። ወይም ኦፒኒየን ሜከርስ አይዲያ ጀነሬት እንዳደረገ ሰው የነሱ ኦፒኒዮኖች ሁሉ መንግስት እየቀዳ ኢምፕሊመንት እንዲያደርግ የሚጠብቁ ሰዎችም አሉ። መንግስት የራሱ ሐሳብ የራሱ ቪዥን የራሱ ትልም እንዳለው የማይገነዘቡ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ኢንክሉሲቭ ናሽናል ዳያሎግ ይኖር። ያ ዳያሎግ የሚያመጣቸው ማንኛውም አውትካሞች ለመቀበል ዝግጁ እንሁን ብለን የወሰንነው ቀላል ውሳኔ አልነበረም። መጠቀም ላይ ችግር አለ። ለምሳሌ አንዳንድ ፖለቲከኞች ነን የሚሉ ሰዎች የአሁኑ ኢንክሉሲቭ ናሽናል ዳያሎግ አያስፈልግም፣ ጊዜውን የጠበቀ አይደለም፣ እኛ ስንመጣ ግን እናቋቁማለን ይላሉ። የአሁኑ የቀይ ባህር ጥያቄ ትክክል አይደለም፣ እኛ ስንመጣ ግን እንጠይቃለን ይላሉ። ቢኮዝ ሁለተኛው ጄኔሬሽን ዋናው ማጠንጠኛ ፖለቲካን የፖለቲካል ዲስኮርስን የሚያስበው ከወንበር ጋር ብቻ ነው።